እንዴት ነህ አንበሳው? እግዚአብሔር ይመስገን። ምን ላምጣልዎት? ዛሬ ሮብ አይደል? ሻይና የጾም ሚሊፎን ያምጣልኝ። እሺ። ግን ይኸውልህ ኬኩን የምታወጡበት ማንኪያ ከፍስኩ ጋር ስለሚነካካ በደንብ አሳጥበው። ከዛ በፎጣ ታስጠርግና በሶፍት ነገር ደረቅ አድርገህ ነው ማስወጣት። እሺ። ኬኩ የሚቀመጥበትንም ሳህን በፎጣ ነገር አስጠርገህ በሶፍት ነገር ደረቅ አድርገው። ኬኩን የምበላበትን ሹካና ማንኪያም እንደዛው እንዳይነካካ ከጾም ጋር። ከተነካካማ ያው ገደፍኩ ማለት ነው። እሺ፣ ምንም አያስቡ። ቆይ መች ወደ ሻዩ መጣውልህ? ምን አይነት መታደል ነው! ሻዩ ላይ ስንመጣ ብርጭቆ ጭራሽ ወተት ነክቶት የማያውቅ ማኪያቶ ምናምን በሚሰራበት እንዳታመጣልኝ። እሱንም ቢሆን ግን በደንብ አሳጥበው። እሺ፣ ምንም አያስቡ። ማንኪያውንም እንደዛው። እንደገና ስኳሩ ብዙ ጊዜ ማኪያቶ የሚጠቀመው ሻይ የሚጠቀመው ማንኪያውን ብዙ ጊዜ ስለሚያስገባው ይነካካል። ከተነካካ ደግሞ ገደፍኩ ማለት ነው። ስለዚህ አዲስ ስኳር ስቶር ውስጥ ምናምን ካለ አስወጣና እሱን አድርግልኝ። እሺ። ሰው እንዴት በዚህ ደረጃ ጠንቃቃ ሊሆን ይችላል? ጌታ ሆይ እንደዚህ አይነት ልብ ስጠኝ። ሻዩን እንዳሉኝ አድርጌ አሰርቻለሁ። በጣም ይቅርታ። የጾም ሚሊፎኒ ግን ጨርሰናል። በቃ የፍስክ አድርገው። ምን አስደነገጠ ታዲያ? እና ከዛ እዚህ ድረስ መጥቼ ወንበር ላይ ተቀምጬ ሳልበላ ልሂድልህ? ወንበር ላይ ባልቀመጥ እሺ፣ ግን ወንበር ላይ ተቀምጫለሁ። አሃ፣ ወንበር ላይ ተቀምጠዋል። እሺ